ዓለም እንደ ታላቅ ሊቅ የሚያውቀው አልበርት አንስታይን በልጅነቱ ደካማና ምንም የማይረባ ተማሪ ተብሎ እንደተናቀ ያውቁ ነበር። ዛሬ ስለ ታላቁ ሊቅ ያልተሰሙና አስገራሚ ታሪኮችን ይዘንላችሁ መተናል። አልበርት አንስታይን እንደ ማንኛውም ሕፃን አልነበረም። ንግግር የጀመረው በጣም ዘግይቶ በ4 ዓመቱ ነበር። እስከ 9 ዓመቱ ድረስ አቀላጥፎ መናገር ስለማይችል ወላጆቹና አስተማሪዎቹ የአእምሮ እድገቱ ዝቅተኛ ነው ብለው እጅግ ይሰጉ ነበር። ትምህርት ቤት ውስጥም አስተማሪዎቹን ጥያቄ በማብዛት ያሰለቻቸው እንደነበር ይነገራል። እንዲያውም አንዱ አስተማሪ ለወላጆቹ ከዚህ ልጅ ቁም ነገር ይወጣል ብላችሁ ተስፋ አታድርጉ፣ በምንም አይነት ዘርፍ ስኬታማ ሊሆን አይችልም ብሎ በጽሁፍ እስከ ማሳወቅም ደርሶ እንደነበር ይነገራል። ከዚህ አልፎም ያ ታዳጊ ብላቴና ከትምህርት ገበታው ተባረረ። ነገር ግን ከዕለታት አንድ ቀን በልጅነቱ አባቱ የሰጠው ኮምፓስ ወይም ደግሞ የአቅጣጫ መጠቆሚያ ህይወቱን እስከ ወዲያኛው ቀየረው። ያቺ ቀስት ምንም ነገር ሳይነካት ለምን ሁል ጊዜ ወደ ሰሜን እንደምትዞር ለማወቅ ያለው ጉጉት አእምሮውን ለትልቅ ምርምር ከፈተው። አንስታይን በዓለም ላይ ለውጥ ያመጣው የሪላቲቪቲ ቲዎሪን ያገኘው ላብራቶሪ ውስጥ ተቀምጦ ሳይሆን ምናቡን ተጠቅሞ ከብርሃን ፍጥነት ጋር አብሬ ቢሮጥ ምን ሊፈጠር ይችላል ብሎ ሐሳብ በመጓዝ ነበር። ዛሬ ላይ እኛ የምንጠቀምባቸው ጂፒኤስ፣ የኒውክሌር ኢነርጂና በርካታ የምርምር ስራዎች ሁሉ የእርሱ የአእምሮ ውጤቶች ናቸው።